ሙስሊሞች ምሰሶ ነው። ቤት ያለ ምሰሶ እንደማይቆም ሁሉ እስልምና ለማጥፋት መጀመሪያ መስጊዶች ይመታሉ። ገባህ አይደለ? ያ ነው እየተደረገብን ያለው። በመቀጠል ኡስታዝ ንጽጽር የሚሰራው አቡ ሀይደር ቦታው ላይ ሄዶ ያረጋግጠው ልንገር፣ ያፈረሱትን መስጊድ በዛው ቦታ ላይ ለቸርች ሰጥተውታል። እኛ አንዳንዴ ማለት ነው ህሊናችሁን የሸጣችሁ ሰዎች ስትቀባጥሩ በልክ አቡ ሀይደር የሄደበት እዛ ቦታው ላይ አረጋግጦ አሳውቋል። በፈረሰው መስጊድ ላይ ሸገር ዙሪያ ማለት ነው። አዎ በፈረሰው መስጊድ ላይ ቸርች ተሰጥቷል። እኛ አሁንም ቢሆን ይኸውላችሁ፣ እኛ አሁንም ቢሆን በጣም ወንድሞቻችንን ሂያር ፎቅ ላይ ማለት ነው ፎቅ ላይ ሆን ብለው አዘጋጅተው የወንድሞቻችንን ቀሰመን ቢላ ሆን ብለው ነው የገደሏቸው። ሆን ብለው አንድም ነገር ያጠፉት ነገር የለም። ሰግደው በሰላም እየወጡ ፎቅ ላይ ስናይፐር አድርገው ነው ሙስሊምን ለማጥፋት ነው እየተሰራ ያለው። ኦሮሞማ በሚል ፖለቲካ፣ ሸገር በሚል ፖለቲካ፣ በተለያየ ፖለቲካ ሆን ብለው ሙስሊሙን ለማጥፋት ሱማ ወላሂ ወንድሞቻችንን ሆን ብለው ነው የገደሉብን። እንፈረዳቸዋለን። ከላይ ነው ጌታ ማለት ነው። እኔ መለክ ኪያ አንድ ጊዜ ኪያ ጂጂ ደግሞ ማለት ነው ጂጂ ሙስሊም ጠልነትሽን አይተናል። ሙስሊም ጠልነትሽን አይተናል። ኪያር ሙስሊም ነህ ኪያር ላኢላሀ ኢለላህ ብለህ የምታምን የረሱል ኡመት ነህ። ኪያር ላኢላሀ ኢለላህ ብለህ የምታምን የረሱል ኡመት ነህ። ጂጂ ክያፍ ሙስሊም አራጅ ነው። ሙስሊም አሸባሪ ነው። ጂጂ ዝም በይ፣ ልጅቷ አትጨርስና። አይመለከትሽም። ይሄ የሙስሊም ጉዳይ ነው። አይመለከትሽም። አንቺም መሬትሽም ገደል መግባት ትችላላችሁ። የሙስሊም ጉዳይ ነው። እኛ ወንድሞቻችን ተገለውብናል። ገደል ግቢ ይናል አቡሸክሊ አንቺ አትሽና ተፈቺ ያንቺን አረብኛ ይናል አቡሸክሊ ጉዳይ አማርኛ ወሬ ወይ በኦሮምኛ ጂጂ ለምን አስገባት? እኔ ጥያቄ ነው። ጂጂ ለምን አስገባት? በመስጊድ ጉዳይ ታወያያ እናወራለን ለብቻችን። እኔ አያገባሽም። የሙስሊም ጉዳይ ነው። አንቺም መሬትሽም አፍራሽ ኃይሉም ገደል መግባት ትችላላችሁ። ኢላ እስልምናችን ከዚህ በኋላ እስላሙማ ፈርስት ብለን ነው የምንመጣው። 60% ሙስሊም ነው። የአርሲ ኦሮሞ ሙስሊም ነው። እስላሙማ ፈርስት ኦሮሞማ በሚል ፖለቲካ የኦሮሞን ሙስሊሞች ለመስበር የምታረጉትን ስራ ታቆማላችሁ። እስላሙማ ፈርስት በኦሮሞማ ከመጣሽ እበላሻለሁ። እሺ ኪያሮ ለመወያየት እኔ እናንተ ግን በኋላ ነው። ጂጂ ምን ታደርጋለች? በሰላም ጉዳይ ከሆነ ጂጂን አስወጣት። ጀመር ኪያሮ በእኛ ጉዳይ በተራ ተራ እናውራ። እድል ስጠኝ። በመጀመሪያ አሁን መሐመድ ጓደኛ ያነሳው ነገር የተሳሳተ ነገር ነው። በዚህ ጉዳይ ላይ ኦሮሚያ ላይ የታደረገው ጉዳይ እና ትግራይ ነጃሺ ሁለቱ የማይገናኝ ነገር ነው። ሁለቱን ላነጻጽርላችሁ። አንደኛ በመጀመሪያ ትግራይ ላይ የነበረው በጦርነት የነበረ ነው። አንደኛ። ሁለተኛ ትግራይ ላይ የታደረገው ከተመታ በኋላ ትግራይ ላይ አሁን ሰላት እየተሰገደበት ነው። ድጋሚ ማደስ ይቻላል፣ ያኛው ማለት ነው። ኦሮሚያ ላይ ግን ሆን ብሎ በመንግስት አቅዶ ለአንዴና ለመጨረሻ ጊዜ መስጊዱ እንዳይገኝ ነው የታደረገው። ሁለቱን እንደገና ትግራይ ላይ በነበረው ሙስሊም ክርስቲያን ይሁዳ አልለየም፣ ኤቭሪበዲ ነው የሚገደለው። ኦሮሚያ ላይ ግን ሙስሊሙን ብቻ ነው ስፔሲፊክ አርግቶ እየመታ ያለው። ስለዚህ ነው ሁለቱ ጉዳይ በመጀመሪያ ደረጃ ሊነጻጸሩ አይገባም። ሁለተኛ ደረጃ ማለት ነው ቶፊቅ ምን አለ መሰለክ፣ ቆይ እኔ ነኝ። ቆይ አልጨረስኩም። ልጨርስልህ። ሁለተኛ የኦሮሞ ሙስሊም በፔንቴ ኮሎናይዝ ቀኝ ግዛት ተገዝቷል። የኦሮሞ ሙስሊም ኦሮሞ ብልጽግና ላይ ሙስሊም ተወካይ የለውም። ኦሮሞ ሸገር ከተማ ላይ ሙስሊም ተወካይ የለውም። አብዛኛው ሙስሊሙ ነው። ምንም ፖለቲካ ላይ ተሳትፎ የለውም። ልክ እንደ ደቡብ አፍሪካ በነጮች ቀኝ ግዛት እንደተገዛ አፓርታይድ የኦሮሞ ሙስሊም አፓርታይድ ተገዝቷል። አፓርታይድ ተገዝታችኋል። አንድ ባለስልጣን ከካቢኔ ንገረኝ። አማራ ክልል ሙስሊም ጠል የሚባለው 5 ካቢኔ አለው። ዋና የአማራ ክልል ባለስልጣን
ሙስሊም ነው። እናንተ ኮሎናይዝ ተገዝታችኋል። አንድ ባለስልጣን የላችሁም። በዚህ የመጣ ችግር ነው። አሁን የፔንቴ ዳይፐር ሆናችኋል። መሐመድ የፔንቴ ዳይፐር ሆኗል። አሁን ቢላም ልሽጣን ረጅ ይሄን ነው ማስቀመጥልህ። የሚቀጥለው ማስቀመጥልህ ማለት ነው። የሚቀጥለው ማስቀመጥልህ የኦሮሞ ሙስሊም ቀኝ ግዛት ኮሎናይዝ ተገዝታችኋል። ኮሎናይዝ ደቡብ አፍሪካ ነጮች ትንሽ ነጮች ኢትዮጵያ ቆይ አንዴ ብቻ ስማኝ፣ እኔ ልንገርህ አንድ ነገር ነካለሁ። ምንም ኦሮሞ መካከል ማለት ነው ይሄ እንደዚህ ነው ይሄ እንደዚህ ነው የሚለው ነገር ብዙም አያስኬድም። ለምን መሰለክ? አሁን አብዛኛውን ጊዜ ስታየው ልክ በኢትዮጵያ ደረጃ እምነቱን አክብሮ ተከባብረው ተዋደው በልዩነት ውስጥ ያለውን አንድነት አክብረው እኔ ኦሮሞማን አላቢ ኦሮሞማ አሁን ፕሮብሌም ኦሮሞማ አንተ ነው በጴንጤ ተገዝታችኋል እንደዚህ ማይገናኝ። እሺ አንድ ባለስልጣን ንገረኝ። አሁን ከአፍራሾች ሸገር ከተማን አንድ ሙስሊም ንገረኝ። ሰዎች ናቸው እንዳንተ አይነት ሰዎች ናቸው። ሄዶ ህዝቡ ለሚፈርሱ እኛ እንደዚህ ሊያደርገ ለምንድን ነው? ለምሳሌ ልንገርህ። አታዳምጥማ ችግር ይኸው ጆሮ የለም ምላስ ብቻ ትናገራለህ። አዳምጣለሁ፣ 1000 ዓመት አዳምጣለሁ። እሺ አዳምጥ፣ ላስረዳ። ይኸውልህ ኦሮሞ ውስጥ ኦሮሞ ከሆነ ኦሮሞ ሰው ኦሮሞ ሲሆን ሙስሊሙም ክርስቲያኑን ክርስቲያኑም ሙስሊሙን ያከብራል፣ ይወዳል፣ ይናገራል። ልክ ያኔ አሁን አይተህ ከሆነ የቅርብ ጊዜ ትውስታ ነው። ብዙ ሙስሊም ልጆች ኦርቶዶክሶቹ የነዛ ጳጳሳት በኦሮምኛ ምሰብካቸውን በኦሮምኛ ምነግራቸውን እንዲሾሙ እንዲሆንላቸው ሙስሊሙም ሁሉም ነው ከጎናቸው የቆመው። አንድ በል። ይሄ ግን መስጂድን እያፈረሰ ያለው መንግስት እዛ ቦታ ላይ ያንን ሰፈር በሙሉ ለልማት መሬቱን ሸጠውና ገብቷል አይደለ? ልክ ፕላን ሲወጣ መሬቱ እነሱ እንደሚሉት ነው። ገብቷል አይደለ? ፕላን የለውም፣ ስም የለውም፣ ምን የለውም ተብሎ ተነሳ ያ ሰፈር ማለት ነው። ያ ሰፈር ፕላን የተደረገበት የተሸጠበት ሊቋቋምበት የነበረው ፋብሪካ መስጂድን ያካተተ እንዲሆን ከዛ ጋር የተነሱት መስጊዶች ሌላ ቦታ እንዲሰጣቸው ገብቷል አይደለ? እንደዚሁ ቀጥተኛውን ጥያቄ መጠየቅ እየተቻለ ለምንድን ነው ኦሮሞ መስጂድን ሊያጠፋ ነው? ኦሮሞ ጴንጤ ብቻው ነው እንደዚህ ሊያደርግ ነው? ነው አይደለም። የኦሮሞ ህዝብ ፍላጎት አይደለም። ብዙ ክርስቲያን ኦሮሞዎችን እያየን አይደል እንዴ? ቆሞ ከአርቲስት እስከ አክተር እኛም እያየን ነው። እስከ ኮሜዲያን ቆሞ በሙስሊሞቹ ላይ የሚደረገው ይቅር ይሄ የሚደረገው የመስጊድ ህጋዊ የእምነት ተቋማትን ማፍረስ ብሎ የኦሮሞ ፖለቲካ ፓርቲ ከፋኦ ነው። ለዛውም መሪው ማለት ነው። መሪው የመድረክ የኦፌኮ መሪ ዶክተር መራራ እና በቀላ ገርባም ጴንጤ ናቸው። እነሱ ናቸው መግለጫ ያወጡት። ገብቷል አይደለ? ተቃውሞ ማለት ነው። ስለዚህ ኦሮሞን አንድ ላይ ጨፍልቀ እንደዚህ ስትል ኦኬ ችግር ለመስጂድ አይደለም፣ መስጂዱን እኛ እንሰራዋለን፣ አንተ ፖለቲካን ስለምትነዛ ተው ብለው አይቀበልም። ማንኛውም ኦሮሞ ወስ ለምን እንደዚህ አይደለም? ማን ኪያሪ ስማኝ፣ በተለይ ስምህ ኢትዮጵያ ሆኖ እንደዚህ በኢትዮጵያ ስም ሆነ በአንድነት ስም ምናምን ነገር አንድ ኢትዮጵያ ምትል ሰው ሆነ በኦሮሞ መካከል የሆነ ነገር እምነት ከመጀመሪያው አይቀበልም። ስምህን አይቶ ማለት ነው። ኦኬ ኢትዮጵያ አንድ ናት ልጨፈልቁን ነው በዚህ ሰበብ ላይቀበል ይችላል። ግን እውነቱ ስለኔ ኢትዮጵያዊነት አይደለም። እውነቱን ነው የምልህ፣ እውነቱን ነው የምልህ። አሁን አንተ ጭንቅላትህ ከሌላ ነገር ውጣ፣ አዳምጠኝ፣ ከሌላ ነገር ውጣ። ከማላከክ አብዛኛው ማጆሪቲ አዳምጠኛ አዳመኳ ማጆሪቲ ሙስሊም ነው አይደለ? ኦሮሚያ ላይ 60% ፖለቲካ ላይ ከሌለ ቢያንድ እንደገና ደግሞ መስጊዱ ሲፈርስበት ነው። እዛ ጋር ለምሳሌ እንበልና ሸገር ከተማ እንዳለ አስተዳደሮቹ ላይ ወንድ ናቸው፣ ጴንጤ ናቸው። ስማቸውን ልነግርህ እችላለሁ። አዱኛ ሙጫ ቤለ ይዛም አዳምጠቆ የተፈጠረውን ችግር እንደ ችግር አውራ። ከዛ መፍትሄውን አውራ። ከዛ እኛም ሁላችን
በኢትዮጵያ ታሪክ ላይ የኢትዮጵያ ሙስሊሞች ስልጣንን የጠየቁበት ጊዜ ታውቃላችሁ? አንድም ቀን ጠይቆ አያውቅም። ይዞ ማያውቅም። በዚህ ዘመን ስልጣንን ጠይቆ አያውቅም። አንገደል ባይነን እንጂ አንገደል፣ በቃ መብታችን ይከበር። መስጊዶቻችን አይፈርስም። በሂጃብ ተጀመረ፣ በመስጊድ ቀጠለ። አሁን ልጆቻችን ነፍስ መቅጠፍ ጀመረ። ወላሂ ቢላሂ ተላሂ አላህ ይጀረጅም። الظالم ينام وأين الله لم تنم በዳዩ ይተኛል አይደለም? ተበዳዩ ማይተኛም። የነዚህ ልጆች ያጠባቸው እናቶቻችን እንዳለቀሱ ነው ያ አላህ እያሉ። የኢትዮጵያ መንግስት ሄዱን ላንተ ጥሩ ከሆነ ይቀጥልበት። ወአይኑ الله لم تنم ያ አላህ አይን አታኛም የለን ያው የሰው ነፍስ ነው የወጣ። ይሄን አይደለም እንጂ ፖለቲካ ላይ አይደለንም። ፖለቲካ ጋር እንዳታገናኙ፣ ሃይማኖትን ከሃይማኖት እንዳታገናኙ፣ ጎሳን ከሀገር እንዳታገናኙ፣ የቱለማ ህዝብ የሸዋን ህዝብ አምጥታችሁ ከሙስሊሞቹ ጋር እንዳታጋጩ። ጀዛኩሙላህ ኸይር። ሁላችሁም አላህ ብዬ ወዳችኋለሁ። አሁንም በድጋሜ ሸሂዶቻችን አላህ ሸሃዶች ውስጥ ያስገቡን። اللهم تقبل شهداءنا واشف جرحانا يا رب። የቆሰሉትን አላህ አፊያ ይስጣቸው። ለመስጊዶቻችን አላህ ነስር ያምጣልን፣ አላህ ይነስርልን፣ አላህ ይነስርልን። ጀዛኩሙላሁ ኸይረን ወሰለላሁ ወሰለም على نبينا وحبيبنا محمد صلى الله عليه وسلم። አንድ ቪዲዮ ሁለት መስጊዶች ቤተክርስቲያን ተቃጠለ፣ ሰዎች እንዲህ ተገደሉ የሚባል ወሬ አርሲ አካባቢ ምናምን የሚባል ቪዲዮ አይቼው ነበር። አንዱ ለሰው ኢሊሊሊሊሊ እንደሳለኝ ብሎ የሚሉ ይሄ ሐራም ነው። በጂሃድ ጊዜ እንኳን እምነታችን ምን እንደምል ታውቃላችሁ? አዛውንቱን አትግደሉ፣ ሴቶቹን አትግደሉ፣ ልጆች አትግደሉ፣ የአማልክት ቦታዎቹን እንዳታፈርሱ ብሎ ነው ነብይ ያዘዙት፣ ትእዛዝ የሰጡት። ይህንን በደንብ እንድትረዱ ፈልጋለሁ። ጀዛኩሙላሁ ኸይረን። ወንድማችሁ ሪያድ ገመዳ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊክ። ዳቦ ቆርሰን ቡና ጠጥተን አብረን እንኳን አደረሳችሁ የሚለው ነገር እንዲቀጥል ሁሉም ኢትዮጵያዊ ይሄንን ማውገዝ አለበት። የእውነቴን ነው። ያ የፈለገ ቤት ብፈርስ ይሻላል ከመስጊድ። ጠልተሽኛል ጂጂ፣ በጣም ነው የተናደድኩብሽ ጂጂ ክያ፣ በጣም ማለት ነው ጂጂ ክያ ማለት ነው። አንቺ ዞሆን ማለት ነው እንዴት እንደደበርሽኝ ማለት ነው። ባይዞይ ትዝ ልሻል አይደለ? ሳምሪ ስትሞልጭሽ፣ ዮኒ ማኛ ሲሞልጭሽ፣ ኤቭሪ ፐርሰን አንቺን ማለት ነው አስጠላሽን ስሉን፣ እኔ ግን የኦሮሞነት ደም ውስጤ ስላለ በቃ ጂጂ ባታውቅ እንጂ ባትረዳ ነው እንጂ እንዲህ አታደርጓትም። ጀርመን ላይ አንቺ ስትከለከይ አንቺን ስከለክሉሽ እንዳትገቢ እኔ ግን ለምን ይሆናል ኦሮሞነትን ሰው ለሰው አይሰጥም፣ ሰው ከሰውም አይነፍግም ብዬ ለአንቺ የተከራከርኩልሽ ሰው ነበርኩ። ዛሬ ግን አንቺ በዛ ዞረሽ አንድ መስጊድ ይበቃል። ምን አገባሽ? አንቺ ሃይማኖት የለሽም አይደል? አርፈሽ ቁጭ አትይም። የነበርክበት እስር ቤት ነው የሚከትል። ኧረ እባክሽ አሁን እንደዛ አቅም አለሽ አንቺ። አሁን ጂጂ የእውነት ለመናገር ተይ። ኧረ ጂጂ እንደ እድሜሽ ሁኚ በእናትሽ። ብዙ ነገሮች ብዬ አንቺን መሳደብ እችላለሁ፣ ግን እኔ ለእናቴ ክብር አለኝ፣ ለአንቺም ግን በእናትነት ክብር አለኝ። ለዛም ነው በጣም ልክ አንቺ የዛን ቀን እንደተናገርሽው ያልተናገርኩት። መልሼ እስር ቤት ምከትህ ጂጂ። አንቺ እኮ አርጅተሻል ጂጂ። ምን ነው እንደ እድሜሽ ሁኚ እንጂ ማዘር። እሺ ይኸውልሽ አንቺ ማለት ነው
ትሰሚያለሽ? በቃ ከዚህ በኋላ በቆሎ እንኳን ድስት ውስጥ መክተታች ሰው ከቶ ካላበላሽ ማለት ጂጂ እኔ ብርቅ የኔ አንደኛ ዝም በይው አንቺ ይሄን ሰገጤ እንዳሰቢው ዝም በይው ፏ ብትን በይ ምን ማለት በቃ እንዳትነካት መስጂድን የተሳደበ ሰው አይ መስጊድ አትሳደበ ወላሂ ተሳድባለች አያችሁ ጠባ ግድም የአብይ ደጋፊ ከሆነ በኋላ ምንም መንግስት የሚያጠፋውን ነገር መናገር ይፈራል ባይዘይ ለማሜ አምጣ ልንገርህ ቆይ እኔም ብለው ኦኬ መቃወም ጥሩ ነው መስጊድ ሲፈርስ ግን አልነጃሺ መስጊድ የኢትዮጵያ ምሳሌ ነቢዩ ረሱል ሰለላሁ ዐለይሂ ወሰለም ወደ አበሻ ተሰደዱ ሰው የማይበድል እዛ ንጉስ አለ ብለው በላኩበት ጊዜ የተሰራ ታሪካዊ መስጊድ በመድፍ ሲመታ አንድ ሰው አንዋር መስጊድ ላይ በለው የትም መስጊድ ላይ አንድ ሰው ድምፁን ያሰማ ሰው አለ የለም አሁን አስለቃሽና አልቃሽ አለው ያሁኑ አስለቃሾቹ ሁለት ናቸው ስሙኝ በደንብ አንደኞቹ አስለቃሾች ባይዞ እዛ ቦታ ላይ 160 ቤት ያለው ግለሰብ አለ 162 ቤት የፈረሰበት አንድ ሰው ማለት ነጋዴ ማለት ነው ይሄ ብር ከፍሎ ያስለቅሳል እኛ ሀገር በባህላችን ደግሞ አልቃሽ አለ ሙሾ አውጪ አገሯ ማን ነው አለሟሾ አለማታላይ ዋይ ስሙን ጠርቶ ኪያር የኔ ቆንጆ የኔ አበሻ የኔ ሸበላ እንዲህ ነበር እያለ ህዝብ የሚያስለቅሳል ተቀጥሮ ማለት ነው ይሄ አስለቃሽ እዚህ ውስጥ ተሳትፏል ተከፍሎት አንድ በል የኛ ማዳም ቅመሞች ደግሞ ሁለተኛ አስለቃሽ ናቸው ብራቸውን ከዚህ ልከው መሬት አለ መሬት ግዙ ጅኒ ጃንካ ተብለው መሬት ገዝተው እዛ ተበልተዋል ቤቱ ፈርሷል ደላላው የሸጠው በልቷል ብራቸውን እነሱም ከዚህ ለዩቲዩበር እየላኩ ያስለቅሳሉ ሁለት አስለቃሽ በል አልቃሽ ሁለት አለ አንደኛው አልቃሽ ትክክለኛ ምዕመናን ነው ሙስሊም በንጹህ ልብ በቅን ልብ መስጂዴ ፈረሰ ብሎ የሚል ይሄኛው ነው ዋናው ገብቷል ይሄ በቅን ልብ የሚጮህ ነው ገብቷል ሁለተኛው አልቃሽ ደግሞ ቤት የፈረሰባቸው ናቸው አሁንም ማለት ነው ማልቀስ የለባቸውም እነሱ ህገ ወጥ ግንባታ አንተ የስንት ሚሊዮን ብር በዚህ በኩል በሾርኔ ገዝተ ፎርጂድ ካርታ ሰርተ ስታበቃ ቤት ገዛው ቤት ሰራው ብለህ ቁጭ ትላለህ እንዴ አይሆንም ይሄን አንድ የማስተር ፕላን ወረራ የተቃወም ነው ታዲያ ያኔ ለምን አልጨበጨብክ ለምንድን ነው ያውሉ ቄሮ 7000 ወጣት ያስጨረስኩ አንዱ አንተ አይደል እንዴ አንዱን ያርለው ማስተር ፕላን የተቃወም ነው ይሄን ግንባታ እኮ የተቃወም ነው ምንም አያስቅም እኮ የተፈናቀለው እንዳለ ኦሮሞ ነው በምን እንዴት ገዙ አገዛዙንም ልነግርህ እችላለሁ መንግስት ይመጣና አዳምጥ ነግራለሁ መንግስት ይመጣና ማለት ነው በወያኔ ጊዜ የነበረው መንግስት ማለት ነው ገብቷል 50,000 60,000 ሂሳብ እያሰበ 100,000 በለው ይሰጣቸዋል በጉልበት ያስነሳቸዋል ቀጣዩ ከመነሳቱ በፊት ደግሞ ደላላ ይላካል ደላላው ይመጣና በከምትነሳ መነሳቱ ስለማይቀር ይሄ ፕላን ያለ ስለሆነ ሽጠ ዞር በል ይለዋል ገበሬው እያየ ነው የጓደኛው ሲነሳ እያየ ነው እሱ ጋር ከመድረሱ በፊት መሬቱን ሽጦ ዞር ይላል ተመልሶ እዛ ቦታ ላይ ዘበኛ ሆኖ ሲሰራ ነበር ይሄን ተቃውመሃል አልተቃወምክም ወይ እዚህ ጋር ጥያቄ ማለት ነው የሙስሊሙ መስጊድ ደግሞ ይሄንን ስል መንግስት የልብ እንዳይሰማው አንድ ነገር ለመንግስት መናገር እፈልጋለሁ ገብቷል አይደል አሁን ነካ ከሆነ የመስጊዱ አቀማመጥ ማለት ነው እዛው ላይ ህጋዊ ካርታ መስጠት ለምን ለህዝብ አገልግሎት የሚውል ላይ አንድ ኮሰገጤ እዚህ ምድር ላይ እኮ የለም ላይቭ መሆናችንን እኮ ታውቃለች ሆን ብላ የምትደውለው ሚነካ ከሆነ ደግሞ ማለት ነው ገብቷል አይደለ ተለዋጭ መሬት መስጠት ከመንግስት የሚጠበቀው የሁለቱ ነው ከዛ በተረፈ ግን እስቲል በበጎ ፈቃደኝነት መንግስትም የምትጠይቀው ነው ይሄ ካርታ ይሰጠው ከሚፈርስ ይሄ ይደረግ ብለን በጥሞና የምንጠይቀው ጥያቄ እንጂ ካርታ ያለው መስጂድ ሲፈርስ ህጋዊ መስጂድ ሲፈርስ አዎ ህጋዊ ስለ ካርታ በውልና ማስረጃ የተገዛ በካርታ የተገዛ መሬት ላይ የተገነባ በመስጊድ ስም የተወሰደ ላይ አይደለም የፈረሰው ግን ይሰጠን የህዝብ አገልግሎት ስለሆነ ስለዚህ 50-50 ነው ግን እዚህ ጋር ታሪካዊ የሆነው አልነጃሺ መስጂድ ሲመታ ይሄን ያለ ሪአክሽን ነበር አልነበረም ስለዚህ ድራማው ይግባ አለ ድራማም አለ እዚህ ውስጥ ተጫዋቾች ገብተዋል ቦታቸውን ይዘው ሚድፊልደር ላይ ተከላካይ ላይ አርሰው
እኔ ልናገር ወንድሜ ኪያር ይቅርታ፣ አሰላሙ አለይኩም። እኔ ልናገር በመጀመሪያ እንደዚህ አይነት ማለቴ ከእስልምናቸው በላይ የሆነ እንትን የሚያስቡ እኛ በዚህ ሰዓት ህመም አለብን። ሸሂድ የሆኑ ወንድሞቻችን ሆን ብለው ወንድሞቻችንን ገለውብናል። እኛ ህመም አለብን። አሁንም ቢወጣችን አንድና አንድ ነው። የፈረሱ መስጊዶች ህገወጥ አይደለም። ያ በመጅሊስ ጉዳይ ተይዟል። ሁለተኛ ኪያር የሃይማኖት ወረራ እየተደረገ ነው። በዛ ሙስሊሙን የማዳከም መሳጅድ ማለት ለእኛ ለሙስሊሞች ሙሶሶ ነው። ቤት ያለ ሙሶሶ እንደማይቆም ሁሉ እስልምና ለማጥፋት መጀመሪያ መስጊዶች ይመታሉ። ገባህ አይደለ? ያ ነው እየተደረገብን ያለው። በመቀጠል ኡስታዝ ንጽጽር የሚሰራው አቡ ሀይደር ቦታው ላይ ሄዶ ያረጋግጠው ልንገር፣ ያፈረሱትን መስጊድ በዛው ቦታ ላይ ለቸርች ሰጥተውታል። እኛ አንዳንዴ ማለት ነው ህሊናችሁን የሸጣችሁ ሰዎች ስትቀባጥሩ በልክ አቡ ሀይደር የሄደበት እዛ ቦታው ላይ አረጋግጦ አሳውቋል። በፈረሰው መስጊድ ላይ ሸገር ዙሪያ ማለት ነው። አዎ በፈረሰው መስጊድ ላይ ቸርች ተሰጥቷል። እኛ አሁንም ቢሆን ይኸውላችሁ፣ እኛ አሁንም ወንድሞቻችንን ኪያር ፎቅ ላይ ማለት ነው ፎቅ ላይ ሆን ብለው አዘጋጅተው የወንድሞቻችንን ቀሰመ ቢላ ሆን ብለው ነው የገደሏቸው። ሆን ብለው አንድም ነገር ያጠፉት ነገር የለም። ሰግደው በሰላም እየወጡ ፎቅ ላይ ስናይፐር አድርገው ነው ሙስሊምን ለማጥፋት ነው እየተሰራ ያለው። ኦሮሞማ በሚል ፖለቲካ፣ ሸገር በሚል ፖለቲካ፣ በተለያየ ፖለቲካ ሆን ብለው ሙስሊሙን ለማጥፋት ሱማ ወላሂ ወንድሞቻችንን ሆን ብለው ነው የገደሉብን። እንፈረዳቸዋለን ከላይ ነው ጌታ ማለት ነው። እኔ መለክ ኪያ አንድ ጊዜ ኪያ ጂጂ ደግሞ ማለት ነው ጂጂ ሙስሊም ጠልነትሽን አይተናል። ሙስሊም ጠልነትሽን አይተናል። ኪያር ሙስሊም ነህ ኪያር ላኢላሀ ኢለላህ ብለህ የምታምን የረሱል ኡመት ነህ። ኪያር ላኢላሀ ኢለላህ ብለህ የምታምን የረሱል ኡመት ነህ። ጂጂ ክያ ሙስሊም አራጅ ነው፣ ሙስሊም አሸባሪ ነው። ጂጂ ዝም በይ፣ ልጅቷ ትጨርስና አይመለከትሽም። ይሄ የሙስሊም ጉዳይ ነው፣ አይመለከትሽም። አንቺም መሬትሽም ገደል መግባት ትችላላችሁ። የሙስሊም ጉዳይ ነው። እኛ ወንድሞቻችን ተገለውብናል። ገደል ግቢ ይናል አቡሸክሊ አንቺ አፍሽን አትክፈቺ። ያንቺን አረብኛ ይናል አቡሸክሊ ጉዳይ አማርኛ ወሬ ወይ በኦሮምኛ ጂጂ ለምን አስገባ? ጥያቄ ነው። ጂጂ ለምን አስገባ? በመስጊድ ጉዳይ ታወያያ እናወራለን ለብቻችን። እኔ አያገባሽም። የሙስሊም ጉዳይ ነው። አንቺም መሬትሽም አፍራሽ ኃይሉም ገደል መግባት ትችላላችሁ። ኢላ እስልምናችን ከዚህ በኋላ እስላሙማ ፈርስት ብለን ነው የምንመጣው። 60% ሙስሊም ነው። የአርሲ ኦሮሞ ሙስሊም ነው። እስላሙማ ፈርስት ኦሮሞማ በሚል ፖለቲካ የኦሮሞን ሙስሊሞች ለመስፈር የምታረጉትን ስራ ታቆማላችሁ። እስላሙማ ፈርስት በኦሮሞማ ከመጣሽ እበላሻለው። እሺ ኪያሮ መወያየት ነገር አሁን እኔ እናንተ ግን በኋላ ነው። ጂጂ ምን ታደርጋለች? በሰላም ጉዳይ ከሆነ ጂጂን አስወጣት። ኪያሮ በእኛ ጉዳይ በተራ ተራ እናውራ። እድል ስጠኝ። በመጀመሪያ አሁን መሐመድ ጓደኛ ያነሳው ነገር የተሳሳተ ነገር ነው። በዚህ ጉዳይ ላይ ኦሮሚያ ላይ የታደረገው ጉዳይ እና ትግራይ ነጃሺ ሁለቱ የማይገናኝ ነገር ነው። ሁለቱን ላነጻጽርላችሁ። አንደኛ በመጀመሪያ ትግራይ ላይ የነበረው በጦርነት የነበረ ነው። አንደኛ። ሁለተኛ ትግራይ ላይ የታደረገው ከተመታ በኋላ ትግራይ ላይ አሁን ሰላት እየተሰገደበት ነው። ድጋሚ ማደስ ይቻላል፣ ያኛውም ማለት ነው። ኦሮሚያ ላይ ግን ሆን ብሎ በመንግስት አቅዶ ለአንዴና ለመጨረሻ ጊዜ መስጊዱ እንዳይገኝ ነው የታደረገው። ሁለቱ እንደገና ትግራይ ላይ በነበረው ሙስሊም ክርስቲያን ይሁዳ አልለየም፣ ኤቭሪበዲ ነው የሚገደለው። ኦሮሚያ ላይ ግን ሙስሊሙን ብቻ ነው ስፔሲፊክ አድርግቶ እየመታ ያለው። ስለዚህ ነው ሁለቱ ጉዳይ በመጀመሪያ ደረጃ ሊነጻጸሩ አይገባም። ሁለተኛ ደረጃ ማለት ነው
ቶፊቅ ምን አለ መሰለክ፣ ቆይ እኔ ነኝ። ቆይ አልጨረስኩም። ቆይ ልጨርስልህ። ሁለተኛ የኦሮሞ ሙስሊም በጴንጤ ኮሎናይዝ ቀኝ ግዛት ተገዝቷል። የኦሮሞ ሙስሊም ኦሮሞ ብልጽግና ላይ ሙስሊም ተወካይ የለውም። ኦሮሞ ሸገር ከተማ ላይ ሙስሊም ተወካይ የለውም። አብዛኛው ሙስሊሙ ነው። ምንም ፖለቲካ ላይ ተሳትፎ የለውም። ልክ እንደ ደቡብ አፍሪካ በነጮች ቀኝ ግዛት እንደተገዛ አፓርታይድ የኦሮሞ ሙስሊም አፓርታይድ ተገዝቷል። አፓርታይድ ተገዝታችኋል። አንድ ባለስልጣን ከካቢኔ ንገረኝ። አማራ ክልል ሙስሊም ጠል የሚባለው 5 ካቢኔ አለው። ዋና የአማራ ክልል ባለስልጣን ሙስሊም ነው። እናንተ ኮሎናይዝ ተገዝታችኋል። አንድ ባለስልጣን የላችሁም። በዚህ የመጣ ችግር ነው። አሁን የጴንጤ ዳይፐር ሆናችኋል። መሐመድ የጴንጤ ዳይፐር ሆኗል። አሁን ቢላም ልሽጣን ረጅ ይሄ ነው ማስቀመጥልህ። የሚቀጥለው ማስቀመጥልህ ማለት ነው። የሚቀጥለው ማስቀመጥልህ የኦሮሞ ሙስሊም ቀኝ ግዛት ኮሎናይዝ ተገዝታችኋል። ኮሎናይዝ ደቡብ አፍሪካ ነጮች ትንሽ ነጮች ኢትዮጵያ ቆይ አንዴ ብቻ ስማኝ፣ እኔ ልንገርህ አንድ ነገር ነካለሁ። ምንም ኦሮሞ መካከል ማለት ነው ይሄ እንደዚህ ነው ይሄ እንደዚህ ነው የሚለው ነገር ብዙም አያስኬድም። ለምን መሰለክ? አሁን አብዛኛውን ጊዜ ስታየው ልክ በኢትዮጵያ ደረጃ እምነቱን አክብሮ ተከባብረው ተዋደው በልዩነት ውስጥ ያለውን አንድነት አክብሮ እኔ ኦሮሞማን አላቢ ኦሮሞማ አሁን ፕሮብሌም ኦሮሞማ አንተ ነው በጴንጤ ተገዝታችኋል እንደዚህ ማይገናኝ። እሺ አንድ ባለስልጣን ንገረኝ። አሁን ከአፍራሾች ሸገር ከተማን አንድ ሙስሊም ንገረኝ። ሰዎች ናቸው እንዳንተ አይነት ሰዎች ናቸው። ሄዶ ህዝቡ ለሚፈርሰው በቃ እኛ እንደዚህ ሊያደርገ ለምንድን ነው? ለምሳሌ ልንገርህ። አታዳምጥማ ችግር ይኸው ጆሮ የለህም ምላስ ብቻ ትናገራለህ። አዳምጣለሁ። 1000 ዓመት አዳምጣለሁ። እሺ አዳምጥ፣ ላስረዳ። ይኸውልህ ኦሮሞ ውስጥ ኦሮሞ ከሆነ ሰው ኦሮሞ ሲሆን ሙስሊሙም ክርስቲያኑ ሙስሊሙን ያከብራል፣ ይወዳል፣ ይናገራል። ልክ ያኔ አሁን አይተህ ከሆነ የቅርብ ጊዜ ትውስታ ነው። ብዙ ሙስሊም ልጆች ኦርቶዶክሶቹ የነዛ ጳጳሳት በኦሮምኛ ምሰብካቸውን በኦሮምኛ ምነግራቸውን እንዲሾሙ እንዲሆንላቸው ሙስሊሙም ሁሉም ነው ከጎናቸው የቆመው። አንድ በል። ይሄ ግን መስጂድን እያፈረሰ ያለው መንግስት እዛ ቦታ ላይ ያንን ሰፈር በሙሉ ለልማት መሬቱን ሸጠውና ገብቷል አይደለ? ልክ ፕላን ሲወጣ መሬቱ እነሱ እንደሚሉት ነው። ገብቷል አይደለ? ፕላን የለውም፣ ስም የለውም፣ ምን የለውም ተብሎ ተነሳ ያ ሰፈር ማለት ነው። ያ ሰፈር ፕላን የተደረገበት የተሸጠበት ሊቋቋምበት የነበረው ፋብሪካ መስጂድን ያካተተ እንዲሆን ከዛ ጋር የተነሱት መስጊዶች ሌላ ቦታ እንዲሰጣቸው ገብቷል አይደለ? እንደዚሁ ቀጥታኛውን ጥያቄ መጠየቅ እየተቻለ ለምንድን ነው ኦሮሞ መስጂድን ሊያጠፋ ነው? ኦሮሞ ጴንጤ ብቻው ነው እንደዚህ ሊያደርግ ነው? ነው አይደለም። የኦሮሞ ህዝብ ፍላጎት አይደለም። ብዙ ክርስቲያን ኦሮሞዎችን እያየን አይደል እንዴ? ቆሞ ከአርቲስት እስከ አክተር እኛም እያየን ነው። እስከ ኮሜዲያን ቆሞ በሙስሊሞቹ ላይ የሚደረገው ይቅር ይሄ የሚደረገው የመስጊድ ህጋዊ የእምነት ተቋማትን ማፍረስ ብሎ የኦሮሞ ፖለቲካ ፓርቲ ከፋኦ ነው። ለዛውም መሪው ማለት ነው። መሪው የመድረክ የኦፌኮ መሪ ዶክተር መራራ እና በቀላ ገርባን ጴንጤ ናቸው። እነሱ ናቸው መግለጫ ያወጡት። ገብቷል አይደለ? ተቃውሞ ማለት ነው። ስለዚህ ኦሮሞን አንድ ላይ ጨፍልቀ እንደዚህ ስትል ኦኬ ችግር ለመስጂድ አይደለም፣ መስጂዱን እኛ እንሰራዋለን አንተ ፖለቲካን ስለምትነዛ ተው ብለው አይቀበልም። ማንኛውም ኦሮሞ ወስደ ለምን እንደዚህ አይደለም? ማን ኪያሪ ስማኝ፣ በተለይ ስምህ ኢትዮጵያ ሆኖ እንደዚህ በኢትዮጵያ ስም ሆነ በአንድነት ስም ምናምን ነገር አንድ ኢትዮጵያ ምትል ሰው ሆነ በኦሮሞ መካከል የሆነ ነገር እምነት ከመጀመሪያው አይቀበልም። ስምህን አይቶ ማለት ነው። ኦኬ ኢትዮጵያ አንድ ናት ልጨፈልቁን ነው በዚህ ሰበብ ላይቀበል ይችላል። ግን እውነቱ ስለኔ ኢትዮጵያዊነት አይደለም። እውነቱን ነው የምልህ። አሁን አንተ ጭንቅላት ከሌላ ነገር
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቅ